እንኳን ወደዚህ ቻናል በደህና መጡ። ዛሬ በጣም እንግዳ፣ በጣም አስደናቂ እና በዓለም ላይ ያለ በጣም አስፈሪ መከላከያ ያለው አሳ እንነጋገራለን። ሃግ አሳ ወይም ሃግፊሽ። ይህ አሳ አጥንት የለውም፣ መንጋጋ የለውም፣ ነገር ግን ከአውሬ ሲጠቃ በሰከንዶች ውስጥ የሚያድግ ስላይም ያወጣል። እስከ 10,000 እጥፍ የሚበልጥ ይህ ስላይም ሻርክን እንኳን ያስፈራራል። ዛሬ ከታሪኩ፣ ከባዮሎጂው፣ ከስላይሙ ሚስጥር እስከ ሰዎች እንዴት ይጠቀሙበታል እናያለን። ላይክ እና ሰብስክራይብ አድርጉ፣ ደውሉን ይጫኑ። እንጀምር። መሰረታዊ መገለጫ ኤሊ መሰል፣ ረጅም፣ ለስላሳ፣ ቆዳው ለስላሳ እና ተንሰራቻች። ርዝመት አብዛኛውን ከ40 እስከ 100 ሴንቲሜትር። ቦታ ጥልቅ ባህር ወይም ከ200 እስከ 2000 ሜትር በዓለም ዙሪያ ባህሮች። በዘመን የተረፈ ከ300 ሚሊዮን ዓመታት በላይ ወይም የዓለም ቀደምቶች አንዱ። አጥንት የለውም ግን ትንሽ ካርቲሌጅ አለው። መንጋጋ የለውም፣ ጥርስ የለውም፣ በራስ ላይ ቀለበት መሰል ጥርስ አለው። እንደዚህ አይነት አሳ ለምን አይበላም? ምላሹ በስላይሙ ውስጥ ነው። ሲጠቃ በሰከንዶች ውስጥ ከሰውነቱ ጎን ያሉ ግላንዶች ወይም ስላይም ግላንድ ይለቃሉ። ስላይሙ ከ0.04 ግራም ቁሳቁስ ጀምሮ 1 ሊትር ሊሆን ይችላል ወይም 10,000 እጥፍ ያብጣል። ውጤት ውሃ የሚይዝ ጥሩ መረብ ይፈጥራል። የአውሬውን መተንፈሻ ወይም ጊልስ ይዘጋል። አውሬው ይጮሃል፣ ይተፋል፣ ይሸሻል። ለምን እንደዚህ ይሰራል? ሻርክ ሌሎች አሳዎች ጂልስ ወይም መተንፈሻ ስለሚጠቀሙ ብቻ። በዋናነት የሞቱ እንስሳት ወይም ዌልፎል ይበላል። ወደ ሬሳ ውስጥ ይገባል፣ ከውስጥ ይበላል። ብዙ ጊዜ በቡድን ይገኛሉ። ሃግፊሽ ፖል ይፈጠራል። ጾታዊ ልዩነት የለውም። በኮሪያ፣ ጃፓን የሃግፊሽ ቆዳ ተብሎ ቆዳው ይሸጣል። ስላይሙ ለባዮ ማቴሪያል ጥናት ወይም ጠንካራ ተለዋዋጭ ይጠናል። አስደናቂ እውነታዎች፣ አንድ ሃግፊሽ 7 እጥፍ መጠን ስላይም ያወጣል። ቆዳው በጣም ለስላሳ፣ ጥርስ ሲገባ ይንሸራተታል። የዓለም ቀደምቶች አንዱ፣ ከሻርክ እንኳን ቀደም ብሎ ተለይቷል። እንዴት ነበር? ሃግ አሳ በጣም አስደናቂ ነው አይደል? ከዚህ በኋላ ስለ ሌሎች እንግዳ አሳዎች እንነጋገራለን። አስተያየት ጻፉ። ስለ ስላይሙ ምን ታስባላችሁ? ሌላ ምን እንስሳ እንድሰራ ትፈልጋላችሁ? ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። ቀጣይ ቪዲዮ እስከምንገናኝ ድረስ ተደሰቱ። ቻው።